የዕለቱ የክብር እንግዳ የተከበሩ ዶክተር ሶፊያ ካሳ የግብርና ሚኒስትር ዴኤታ፣ የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ፣ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ዶክተር ጌታቸው መለሰ፣ አቶ ሺሰማ ገብረስላሴ የኢትዮጵያ የህብረት ስራ ኮሚሽን ምክትል ኮሚሽነር፣ ክቡራትና ክቡራን የህብረት ስራ ማህበራት መስራቾች፣ መሪዎችና አባላት፣ ይሄ የማጠቃለያና በፌደራል ደረጃ ለሁለተኛ ጊዜ የሚከበረው የመጨረሻው ፕሮግራማችን አካል እንደመሆኑ መጠን ከሚጠብቀን የቤት ስራና ወደፊት ኢኮኖሚው ከሚያስፈልገው ግብአት አንጻር ብዙ እንደመስራታችን በኋላ በባለሙያዎች ውይይት የምንደመድመው እስከዛም መልእክቶችንና ከዚህ ጋር የተያያዙ ጉዳዮች ጋር በጋራ ቆይተን እስከ እኩለ ቀን አብረን የምንቆይበት አጠቃላይ ፕሮግራም ነው ያለው። ስለዚህ በዓላችንን እንኳን ደህና መጣችሁ ብለው እንዲከፍቱልንና እንዲሁም ደግሞ የዕለቱን የክብር እንግዳ ለበዓሉ መክፈቻ ንግግር እንዲጋብዙልን የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ዶክተር ጌታቸው መለሰን በታላቅ አክብሮት ወደ መድረክ እንድትሸኙልኝ በትህትና እጠይቃለሁ። እንደምን አረፈዳችሁ። ክብርት ዶክተር ሶፊያ ካሳ የዕለቱ የክብር እንግዳና የግብርና ሚኒስትር ዴኤታ፣ ክቡራን የፌዴራል እና የክልል የመንግስት ኃላፊዎች፣ ክቡራን የፌዴራልና የቀድሞ ኮሚሽኑ የስራ ኃላፊዎችና መስራቾች፣ ክቡራን የህብረት ስራ ማህበራት አመራሮች፣ ክቡራን የዚህ ታላቅ በዓል ባለቤት የሆናችሁ የህብረት ስራ ማህበራት፣ ክቡራን የሚዲያ ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የቁጠባና የብድር የህብረት ስራ ማህበራት አባላት እርስ በርስ ይደጋገፋሉ በሚል መሪ ቃል የቁጠባና ብድር የህብረት ስራ ማህበራትን ቀን በሀገር አቀፍ ደረጃ ለሁለተኛ ጊዜ በዓለም አቀፍ ደረጃ ለ75ኛ ጊዜ ለማክበር ከህብረት ስራ ማህበራት ባለቤቶችና ከዘርፉ እድገት አስተዋጽኦ ካላቸው የመንግስት አካላት ጋር በዓሉን በጋራ ለማክበር በመቻላችን የተሰማኝን ታላቅ ደስታ በኮሚሽኑና በራሴ ስም እየገለጽኩ ለመላው የገንዘብ ቁጠባና ብድር የህብረት ስራ ማህበራት አባላት፣ አመራሮች፣ ሰራተኞች እንኳን ደስ አላችሁ ለማለት እወዳለሁ። ክቡራትና ክቡራን፣ መንግስት ሁሉንም የልማት እድሎች አሟጦ በመጠቀም ሀገራችንን ከዕዳ ወደ ምንዳ ለመሸጋገር በቁርጠኝነት እየሰራ ይገኛል። ህብረት ስራ ማህበራት መንግስት በኢኮኖሚው ሴክተር ለወጠናቸው የልማት ስትራቴጂዎችና እቅዶች ተፈጻሚነት አይነተኛ ሚና ካላቸው ዘርፎች መካከል ተጠቃሾች ናቸው። የህብረት ስራ ማህበራት የዜጎችን የተናጠል ጉልበት፣ ገንዘብና እውቀት በማሰባሰብ የግብርና ግብዓቶችን፣ ቴክኖሎጂዎችን በማቅረብ ለምርትና ገበያ ትስስር በመፍጠር የሸቀጦችና አገልግሎቶች ዋጋ በማረጋጋትና ቁጠባና ኢንቨስትመንትን በማስፋፋት ዘርፈ ብዙ አገልግሎት በመስጠት ትልቅ አስተዋጽኦ እያበረከቱ ይገኛሉ። የገንዘብ ቁጠባና ብድር የህብረት ስራ ማህበራት በተለይም የመደበኛ ባንክ አገልግሎት ተደራሽነት ለሌላቸው በገጠርና በከተማ ለሚኖሩ የህብረተሰብ ክፍሎች የአኗኗር ባህላቸውን መሰረት ያደረጉ የቁጠባ የብድርና አነስተኛ የኢንሹራንስ አገልግሎቶች እያቀረቡ ይገኛሉ። በሀገራችን በተለይም ባለፉት 20 ዓመታት በዘርፉ በተሰጠው ትኩረት በከተማ ደረጃ ታጥሮ የነበረውን የገንዘብ ብድርና ቁጠባ የህብረት ስራ ማህበራት አደረጃጆች በገጠር በማስፋፋት በመቻል ታላላቅ ውጤቶችን ማስመዝገብ ተችሏል። በዚህም መሰረት በሀገራችን በአብዛኛውን የገጠር ቀበሌዎችና በከተማ ደረጃ ከ80 ሚሊዮን በላይ አባላት ያሏቸው ከ20 ሺህ በላይ መሰረታዊ የገንዘብ ቁጠባ ብድር የህብረት ስራ ማህበራቶችን በ128 ዩኒዮኖች በማደራጀት የፋይናንስ አገልግሎት እየሰጡ ይገኛሉ። እነዚህ ተቋማቶች የቁጠባ ባህል በማሳደግ ከ50 ቢሊዮን ብር በላይ በቁጠባና በዕጣ ያሰባሰቡ ሲሆን በአማካኝ በየዓመቱ ከ15 ቢሊዮን ብር በላይ ብድር በማቅረብ በዚህ ዓመት በ2015 ብናይ እንኳን 19 ቢሊዮን ብር ለ1.1 ሚሊዮን የህብረት ስራ አባላት የብድር አቅርቦት ለማቅረብ ችለዋል። አጠቃላይ የሴቶችን ተሳትፎ ስናይ 48% ደርሰዋል። በገጠር የሚኖሩ አርሶ አደርና አርብቶ አደሮች ለምርትና ምርታማነትን እድገት ወሳኝ የሆኑ ቴክኖሎጂዎችን ለመጠቀም ያለበትን የፋይናንስ ማነቆ ለመቅረፍ ብድር በቀላሉና በአነስተኛ ወለድ እንዲያገኙ በማድረግ
በሀገራችን የግብርና ምርት እድገት ውስጥ ጉልህ ድርሻ ተጫውተዋል። እንዲሁም በከተማ የሚኖረው የህብረተሰብ ክፍል የመኖሪያ ቤት ችግርን ለመቅረፍ ለቤት ግንባታና ለተያያዥ ወጪዎች ፋይናንስ በማድረግና በተለያዩ አነስተኛ የንግድ ተግባራት ላይ በመሰማራት ኑሯቸውን እንዲያሻሽሉ በማድረግ በኩል ከፍተኛ አስተዋጽኦ በማበርከት ላይ ይገኛሉ። ክቡራትና ክቡራን፣ በሀገራችን የፋይናንስ አካታችነትን ለማሳደግ በቁጠባና ብድር የህብረት ሥራ ማህበራት በርካታ ጥረቶች እየተደረጉ ቢሆንም የቁጠባ መጠንን ከማሳደግና ቁጠባን በስፋት ከማሰባሰብ ተደራሽነትን በሁሉም አካባቢዎች ከማስፋትና ዘመናዊ ቴክኖሎጂን ቀልጣፋ የፋይናንስ አገልግሎት ከመስጠት አንጻር ውስንነቶች ይታያሉ። የኢትዮጵያ የህብረት ሥራ ኮሚሽን በአሁኑ ጊዜ ተቋማቱ የአባላትን ፍላጎትን ማርካትና ተደራሽነትን ማስፋት በሚችልበት አቅም ላይ እንዲገኝ የሪፎርም ንቅናቄ እቅድ ወደ ተግባር እያሸጋገረ ይገኛል። በዚህም የሪፎርም ስራ ተቋማት የፋይናንስ አቅማቸውን እንዲያሳድጉ ጥረት ከማድረግ ባሻገር የራሳቸው የህብረት ሥራ ማህበር ባንክ እንዲያቋቁሙ ለመስራት የተለያዩ ጥረቶች በመስራት ላይ ይገኛሉ። እንዲሁም የፋይናንስ አገልግሎት አሰጣጣቸውን ለማዘመን አቅማቸውን ያገናዘበ ዘመናዊ ቴክኖሎጂ በመዘርጋት ፈጣንና ቀልጣፋ አገልግሎት ለመስጠት የሚያስችል አቅም እንዲገነቡም በትኩረት ይሰራል። ክቡራትና ክቡራን፣ ዘንድሮ በሀገር አቀፍ ደረጃ ለሁለተኛ ጊዜና በዓለም አቀፍ ደረጃ ለ75ኛ ጊዜ የቁጠባና ብድር የህብረት ሥራ ማህበራት እርስ በርስ ይደጋገፋሉ በሚል መሪ ቃል የምናከብረው የቁጠባና የብድር የህብረት ሥራ ማህበራት ቀን ተቋማቱን የህብረት ሥራ ኢኮኖሚና ማህበራዊ ችግሮችን በመቅረፍ ረገድ የተጫወቱትን ሚና ከማስታወቅ ባሻገር በዘርፉ ሪፎርም ለማምጣት መነቃነቅ እንዲፈጥር የጎላ ጠቀሜታ ያለው ነው። በመሆኑም የገንዘብ ቁጠባና ብድር የህብረት ሥራ ማህበራት በሀገር ውስጥ እና በውጭ ተሞክሮ ላይ የምታደርጉት የልምድ ልውውጥ ለቀጣይ እድገታቸው መሰረት የሚጥል መሆኑን በመገንዘብ በአግባቡ እንድትጠቀሙበት ለማሳሰብ እወዳለሁኝ። በዚህ አጋጣሚ ሴክተሩ የህብረት ሥራ ማህበራትን እድገት ለማፋጠን የሚያከናውነው የሪፎርም ስራ የተሳካ እንዲሆን ሁሉም ባለድርሻ አካላት የራሱን ሚና በመጫወት ኃላፊነቱን እንዲወጣ ጥሪዬን እያቀረቡኝ በድጋሚ ለመላ የሀገራችን የገንዘብና ቁጠባ ብድር የህብረት ሥራ ማህበራት አባላት፣ አመራሮች እና ሰራተኞች ለዓመታዊ ክብረ በዓላችሁ በሰላም አደረሳችሁ ለማለት እወዳለሁኝ። አመሰግናለሁኝ። እያሉ ይቆርሳሉ። የህብረት ሥራ ሁልጊዜ ጣፋጭ ነው። ያው ምልክቱም መቀመጥ የተፈለገው በጋራ መስራት ሁልጊዜ ጣፋጭ ውጤት ያመጣል፣ የሚቀጥለው ዘመናችንም የጣፈጠ ውጤት የሚመዘገብበት ይሁን እያሉ እዚህ ቤት ያላችሁ በሙሉ የዚህ በዓል ባለቤቶች ናችሁ። እንግዲህ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። የተመዘገበው ውጤት ደስ የሚያሰኝ ነው። ገና ብዙ የቤት ስራ ይቀራል የሚለው ዋናው ነው። ለክብር እንግዶቻችን ላቅ ያለ ምስጋናና ጭብጨባ አድርጋችሁልን ወደ ቦታቸውን ተቀበሉልን በአክብሮት እጋብዛለሁ። በጣም እናመሰግናለን። እንግዲህ የክብር እንግዳችን ደጋግመው እንዳሰመሩት እዚህም ከተገናኘንና በዓሉን ካከበርን አልቀረ ዓለም ለ75ኛ ጊዜ እያከበረው እኛ ግን ለሁለተኛ ጊዜ በኮሚሽኑ ደረጃ በስፋት አገር አቀፍ መልክ ኖሮት እየተከበረ አለ። ሁሌም የማክበሪያ ዓላማው አንድና አንድ ነው። ይሄ መረጃ ለሌላቸው ሰዎች በእንዲህ ያሉ የቁጠባ የብድር ህብረት ሥራ ማህበራት አገራት የት እንደደረሱ የዛን ተሞክሮ ማምጣት፣ እንደ ኢትዮጵያ የተገኙ ውጤቶችን መዘከር፣ ከዚሁ ጎን ለጎን ደግሞ በዚህ ግለሰባዊ ህይወታቸውን የቀየሩ ሰዎች ተሞክሮ በተነገረ ቁጥር ሌሎች ወደዚህ እንዲመጡ ማድረግ ነው። እንግዲህ ክብርት እንግዳችን አስምረው እንዳስቀመጡት የሚሰራው ስራ ገና ብዙ የቤት ስራ እንዳለበት ተሩጦ የሚፈጸም ብዙ ስራ አለውና በዚህ በዓል ላይ ያለንን የቀደመውን ውጤት እያከበርን ከዚህ በኋላ ደግሞ ታጠቅ ብለን የምንሮጥበት መሆኑን አስምረው አስቀምጠዋል። እንደ ሀገር ግን ብዙ ውጤታማ ነገሮችም ተመዝግበዋል። እንግዲህ ከ23,000 በላይ መሰረታዊ የገንዘብ ቁጠባና ብድር ህብረት ሥራ ማህበራት አሉ። 128 ዩኒየኖችን በማደራጀት የፋይናንስ አገልግሎት እንዲሰጡ ተደርጓል። በዚህም መሰረት ከ50 ቢሊዮን ብር በላይ ቁጠባና ዕጣን በማሰባሰብ በአመት በአማካኝ ከ15 ቢሊዮን ብር በላይ ለ700,000 አባላት ብድር በማቅረብ ላይ ይገኛሉ። እንግዲህ ብድሮቹ የተሰጡት ያው በኢኮኖሚ ትግበራ ላይ በመሆኑ በዚህ በጣም ተጠቃሚ የሆኑት ወጣቶችና ሴቶች ናቸው። የሚቀጥለውን ትውልድ የሚረከቡ ወጣቶችን በዚህ መልኩ ማንቃት፣ ማደራጀት፣ ለሌላ ኢንቨስትመንት ዝግጁ ማድረግና ደግሞ ቤትን የምትሸከም እናትና ሴትን ማጀገን ቀላል አይደለምና እዚህ ውስጥ ሁሉ ለተመዘገበው ዛሬ ለምናከብረው ወደፊት ደግሞ ታጥቀን ለምንወጣበት
ድል በሙሉ ሁላችሁንም እንኳን ደስ ያላችሁ ማለት ፈልጋለሁ በድጋሚ። እንግዲህ እስካሁን በንግግሮች፣ በጥናታዊ ጽሁፎች፣ በሰዎች ህይወት ተሞክሮ እዚህ ያላችሁ ብዙ የምታውቁ ሰዎች እድል ቢሰጣችሁ ካለፈው ተሞክሮ የተማራችሁትና ለወደፊቱ የሚያዋጡን መንገዶች ለመንገር እድሉ ቢሰጣችሁ ብዙ የምትሉን ስላለ ለዛ የሚሆን የውይይት ጊዜ ነው አሁን በቀጥታ የሚኖረን። ስለዚህ አወያዮቻችንን ወደ መድረክ ጋብዝና ሁላችንም ተሳትፈን አጠር አድርገን ጉዳዮችን ነካ አድርገን የቤት ስራዎቻችንን ተከፋፍለን የሚቀጥለው ዓመት ስናከብር አምና እነዚህን ችግሮች ጠቅሰን ነበረ። ከዛ ተነሳንና በተከፋፈልነው የቤት ስራ መሰረት ይሄን ሰርተን እነዚህን አቃለናል። ዘመን ደግሞ የራሱ ፈተና አለው። ለዘንድሮ ደግሞ ይሄን አይተናል እያልን ተመካክረን ሌሎችን የምንስብበት ብዙ ኢትዮጵያውያንን በዚህ ስራ አቅፈን ሀገራዊ ችግራችንን ማህበራዊ ችግራችንን በጋራ የምንፈታበት እድል ፈንታ የሚፈጥርልን ስለሆነ የነቃ ተሳትፎ እንድታደርጉ በአክብሮት እየጋበዝኩ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ዶክተር ጌታቸው መለሰ እንዲሁም አቶ ሺሰማ ገብረስላሴ የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር እና የዕለቱ የክብር እንግዳችን የተከበሩ ዶክተር ሶፊያ ካሳን የግብርና ሚኒስትር ዴኤታ ሶስቱንም ወደ መድረክ እንድትሸኙልኝ በአክብሮት ጋብዛለሁ። ረጅም ሰዓት አንወስድም። የብሔራዊ ባንክ ምክትል ገዢ እዚህ ስላሉ እሳቸውንም ትንሽ እንደው ስለ ገንዘብ ጉዳይ እንድጠይቋቸው ስለፈለግን እዚህ ፊት ለፊት አምጥተናቸዋል። አቅራቢውን አንዴ እናመስግነው። በጣም ሰፋ ያለ ገላጭ የሆነ ብዙዎቻችን የተማርንበት ነው ብዬ አስባለሁና ይሄንን ብዬ ሀሳብ አስተያየት እንደው እንዲህ ቢሆን የሚል ያላችሁ እድሉን ለመድረክ ሰጣለሁ። ረጅም ጊዜ ስለማንወስድ ማለት ነው። ዘሪሁን አለማየሁ እባላለሁ። ሪታየርድ የሆነ የኮኦፕሬቲቭ ሰው ነው። እሱም ማመስገን እፈልጋለሁ። ቀጥሎ እኔ ለዚህ ዓመት በተሰጠው ቲም ላይ ይሄ ማህበራት እርስ በርስ የመረዳዳት ጉዳይ ላይ ነው ሀሳብ መስጠት የምፈልገው። እንደምታውቁት ከህብረት ስራ መርሆዎች ውስጥ አንዱ 6ኛው መርሆ የአባላትን የእርስ በርስ መተጋገዝ የተመለከተ ነው። በእንግሊዝኛው ኮኦፐሬሽን አማንግ ኮኦፐሬቲቭስ የሚለው ነው። በእኛም እንደ ህግ አድርገን የወሰድነው በአዲሱ የህብረት ስራ አዋጃችን ላይ ከመርሆዎች እንደ አንድ ሆነው ተቀምጧል። ይሄ ዛሬ እንዲከበር የተፈለገበት ዋናው ምክንያት ካለፉት 5 ዓመታት ጀምሮ በኢንተርናሽናል ኮኦፐሬቲቭ አላያንስም በተባበሩት መንግስታት ድርጅት የሶሻል ካውንስል ውስጥም እና በተለያዩ ታዋቂ የህብረት ስራ ማህበራት ተቋሞች ውስጥ ይሄ ሀሳብ በጣም ይንጸባረቃል። ምንድነው? ማህበራት እርስ በርስ ካልተረዳዱ በስተቀር የትም መድረስ አይችሉም ነው ዋነኛው ሀሳብ። እንዴት ቢባል መሰረታዊ ማህበራት ከመሰረታዊ የህብረት ማህበራት ጋራ፣ መሰረታዊ ማህበራት ከዩኒዮኖች ጋራ፣ ፌዴሬሽኖች ከፌዴሬሽኖች በስራቸው ካሉ ዩኒዮኖች ጋራ ከዛ አልፈው ተርፈው በኮንቲኔንታል ደረጃ የአፍሪካ የህብረት ስራ ማህበራት ከአሜሪካም ይሁን ከኤዥያ ጋራ ህብረት መፍጠርን እንዲችሉ የሚመክር ሀሳብ ነው። በንግድ ልውውጥ ላይ በተለይም በግብርና ለምሳሌ አፍሪካ ውስጥ ያሉ ታላላቅ በግብርና የሚታወቁ የህብረት ስራ ማህበራት ካሉ የአውሮፓን ገበያ ከመሻት ይልቅ እርስ በርሳቸው ለምን አይነጋገዱም? ለምን ከኢትዮጵያ ስንዴ ወጥቶ በህብረት ስራ አማካይነት ለኬንያ የህብረት ስራ ማህበራት ለግብርናው ክፍል ለምን አይሸጥም የሚል የቆየ ሀሳብ ስላለ ይሄንን ለማጠናከር ተብሎ ነው ዘንድሮ እዚህ እንዲከበር የተፈለገበት ዋናው ምክንያት። ስለዚህ ይሄን ሁኔታ ወደ ኢትዮጵያ መልሰን ብንመለከት ብዙ ልንተጋገዝ የምንችልባቸው መንገዶች አሉ። መሰረታዊ ማህበራት የአስተዳደር የማኔጅመንት ችግር ቢኖራቸው አዋጭ ጋር ቢመጡ ጥሩ ትምህርት ያገኛሉ።
ይሄ ትምህርት በሶስት አቅጣጫ ይገኛል። አንድ ከቦርድ ኦፍ ዳይሬክተርስ እንዴት እየሰሩ እንደሆነ መማር ይቻላል። ሁለት ከማኔጀሮች ምን እንደሰሩ እንደሆነ ማኔጀሮች ሊማሩ ይችላሉ። ሶስተኛው ሰራተኞች እንዴት አባላትን እያገለገሉ ነው የሚለውን ትምህርት መውሰድ ይቻላል። ይሄ ብቻም አይደለም፣ በቴክኖሎጂም የመተጋገዝ በስልጠናም የመተጋገዝ የልምድ ልውውጥንም በማድረግ መተጋገዝ ሊፈጠር ይችላል። አንዱ ይሄ ነው። ሌላውና አሁንም በጣም አስፈላጊ የሆነው መሰረታዊ አካሄድ መንግስትም ቢሆን ትኩረት ሰጥቶ እውን ሊያደርገው የሚገባ ዛሬ አቶ ብርሃኑ ቀደም ሲል እንደገለጸው በበርካታ ቢሊዮን ብር የሚቆጠር ገንዘብ በህብረት ስራ ማህበራት ውስጥ ካለ ገጠር ውስጥ ደግሞ ያሉ የአርሶ አደሩ የግብይት ክፍሎች የገንዘብ ችግር ኖሮባቸው የሚማስኑ ከሆነ እነሱን የማስተሳሰር ስራ ቃሉን እውነት ለማድረግ ካስፈለገ እንደዚህ አይነት ስራዎች መሰራት አለባቸው ለማለት ነው። አመሰግናለሁ። እድሉ ስለተሰጠኝ አመሰግናለሁ። በላቸው እባላለሁ። የጣና ህብረት ስራ ማህበራት የገንዘብ ቁጠባና ብድር ዩኒየን ስራ አስኪያጅ ነኝ። ዛሬ ላይ የተከበረው የህብረት ስራ ቀን በዋናነት ህብረት ስራ ማህበራት የደረሰበትን ብቻም ሳይሆን ቀጣይ ምን መስራት እንዳለብን የሚያመላክትም ስለሆነ በሀገር አቀፍ ደረጃ ደግሞ ሪፎርሙ ተጀምሮ የሪፎርም ስራ በመስራት ላይ ባለበት ይሄ በዓል በመከበሩ እንደኛ እንደ ህብረት ስራ ማህበራት ቤተሰቦችም እንደ ህዝብም ታላቅ ደስታ ይሰማኛል። ለኔ ትልቅ ነገር ነው። ቀጣይ ህብረት ስራ ላይ የምንጠብቀውን ውጤት ለማምጣትም በር ይከፍታል ብዬ አስባለሁ። በዓሉ ደግሞ ግብርና ሚኒስቴርም በዋናነት እያስተባበረው መምራቱ ለቀጣይ ለኛ ስራውን ለመስራትም ለመተጋገዝም በር ይከፍታል ብዬ አስባለሁ። ብዙን ጊዜ ግብርና ሚኒስቴር ይታማል፣ ህብረት ስራ ማህበራትን አይደግፍም ተብሎ ደግሞም ትክክል ነው። እንደ ፌዴራል አላቅም ሪጂናሊ ባለው መንገድ ግን የህብረት ስራ ማህበራት አጠቃላይ ስራው የግብርና ስራ ነው። ፋይናንስም እንበለው ግብይትም እንበለው ማድለብም እንበለው ወተት ህብረት ስራ እንበለው የግብርና ስራ ነው። ያሉባቸውን ማነቆች ተጠግቶ በካቢኔ በማስፈታት ደረጃ ደግሞ ግብርና ብዙን ጊዜ ሲታማ ስለኖረ እኔ ያንን መታማት ቀጣይ ለመቅረፍ በዚህ መንገድ መቅረቡ ለኔ ደስ ብሎኛል። አመሰግናለሁ። ወደ ተግባር እንዲቀየር ፈልጋለሁ። ከዚህ ከቀኑ በዓል ጋር እኔ አስተያየት መስጠት ፈልገው የመጀመሪያው ህብረት ስራ ማህበራት ቀደም አቶ ብርሃኑ ሲያቀርቡት እንደነበረው ብዙ ጅምሮች አሉ። የኛ ሀገር የህዝቡ ያሰፋፈር ሁኔታ፣ የኑሮ ሁኔታ፣ የኢኮኖሚ ሁኔታ በአጠቃላይ ደግሞ ገጠር ላይ እንደመሆናችን ህብረት ስራ ማህበራት ያስፈልጉታል ብለን ካልን የተጀመረው ሪፎርም ጊዜ ሳይወስድ ወደ ተግባር መቀየር አለበት ብዬ አምናለሁ። ህብረት ስራ ማህበራት ሪፎርም ይፈልጋሉ። ትናንትና በሰፊው ተነጋግረናል። ነገ ደግሞ በየአካባቢው ብዙ ውይይት ተደርጎበት ህብረት ስራ ማህበራት ሊያሻግር የሚችል ሪፎርም ይሰራል ብዬ አምናለሁ። ይህን ሪፎርም መስራት ከቻል ግን ውጤት ማምጣት እንችላለን የሚል እንትን አለኝ። በተለይ ሪፎርም ተግባራዊ እንዲደረግ ካስፈለገም እንደ ግብርና ሚኒስቴር መወሰድ አለበት ብዬ ማምን እንደ ኮሚሽን የፖለቲካ አመራሩ ቁርጠኛ ሆኖ መስራት መቻል አለበት። ሀገራችን ላይ የተፈጠረው ኢኮኖሚ መናጋት፣ የኑሮ ውድነት፣ የሀገራችን ምርቶች መወደድ የኛ ማህበረሰብ ገጠር ላይ 85% ይኖራል፣ ከተማ ላይ 15% ነው። ይሄ ሁሉ በግብርና ስራ የተሰማራው ግን ደግሞ ለፍጆታችን የሚሆን ምርት ከማምረት አኳያ የሚቀር ነገር ስላለው ይህን ስራ ለመስራት ደግሞ ፋይናንስም ማርኬቲንግም መሀል ላይ ያለው ደላላም በማስወገድ ደረጃ ህብረት ስራ ማህበራት ሰፊ ሚና ስለሚጫወቱ ብዙውን ጊዜ ብዙ ሰነድ ላይ ስለ ማህበራት በሀገራችን ሰነድ ይወራል፣ ግን ወደ ተግባር በመውሰድ ደረጃ ውስንነት ስላለው እዚህ ላይ ትኩረት ተሰጥቶ መስራት ቢችል መልካም ነው የሚል እንትን አለ። በተለይ በየክልሎቹ ያሉ አመራሮቹ የፖለቲካ አመራሩ ኃላፊነት ወስዶ ችግሮችን የህብረት ስራ ማህበራት ችግር እየቀረፈ እንዲሄድ በማድረግ ደረጃ ተልዕኮ ቢሰጥ መልካም ነው የሚል እንትን አለኝ። እንደ ግብርናም ስንወስድ የማዳበሪያ መግዣም ይሁን
የግብርና ምርትን ለማምረት በየአካባቢው የሚያስፈልጉ የፋይናንስ አቅርቦትን ከህብረት ስራ ማህበራት በላይ የሚያቀርብ አንድ ተቋም የለም። የትኛውም ባንክ ለአንድ ገበሬ አንድ ብድር ሰጥቶ አያውቅም። አንድ ሳንቲም፣ የእውነት ለመናገር አንድ ሳንቲም። በየአካባቢው ከትራክተር ጋር ከሜካናይዜሽን ጋር እየተሰራው ያለውን ስራ እኔ ሳላደንቅ አላልፍም። በተለይ ደግሞ የፋይናንስ አቅርቦትን በተመለከተ ህብረት ስራ ማህበራት ገንዘብ መሰብሰብና ማበደር ብቻ ሳይሆን ደግሞ የማህበረሰቡን የቁጠባ ባህል እንዲያድግ ግንዛቤ ከመፍጠር አኳያ የሚሰራው ስራ ቀላል የሚባል ነገር አይደለም። ካለን የህዝብ ብዛትና ያኗኗር ሁኔታ ደግሞ ውጤት እንዳናመጣ እንቅፋቶች ስላሉ እነዛ እንዲፈቱ ፈልጋለሁ። ይህም ብዬ ምናልባት ለብሔራዊ ባንክ ገዢ ሁልጊዜ ሳስበው የነበረኝ አንድ ጥያቄ አለኝ። የኛ ሀገር ገበሬ ነው የሚያመርተው ብለን ካልን ብድር የሚሰጡ ለገበሬው ለጊዜው ማህበራት ነው ብለን ካልን አንድ ገበሬ መሬቱን አስይዞ ብድር መበደር አይችልም። በህብረት ስራ ማህበራት ተከልክሏል። እኔ ዛሬ ላይ ደስ የሚለኝ የእኛን አካባቢ ህዝብ ወክዬ ስለመጣሁ በክልልም ጠይቀን መፍትሄ ስላጣን አንገብጋቢና የወቅቱ ከባድ ጥያቄም ስለሆነ ለምንድነው ገበሬው ከህብረት ስራ ማህበራት መሬቱን ደብተሩን ዋስ አድርጎ እንዳይበደር ብሔራዊ ባንክ የከለከለው? ሌሎች ማይክሮ ፋይናንሶች ባንኮች እንዲበደሩ ተፈቀደ። ህብረት ስራ ማህበራት ምን ስለሆነ ነው የተከለከለው የሚለውን ጥያቄ በዚሁ አጋጣሚ ዛሬ ስላገኘሁት ነው። አግኝም ስለማላቅ ነው። ይሄንም እንዲመልሱልኝ እፈልጋለሁ። አመሰግናለሁ። እንደዚህ ጋር ተያይዞ ማንሳት የፈለኩት ለተከበሩ ክቡር ለብሔራዊ ምክትል ገዢ ነው። ከገቢ ግብር ነፃ ናቸው ከተባለ ብዙ የሆነ ገንዘብ በባንክ በቁጠባ እያስተዳደሩ በቁጠባ ያገኙት ወለድ መልሶ ታክስ እየተደረገ ስለሆነ ከገቢ ግብር ነፃ ከሆኑ ይህ ታክስ ለምንድን ነው የማይነሳው የሚል አንድ ጥያቄ ለመጠየቅ ነው። የተከበሩ ግብርና ሚኒስቴር ላይ የማነሳው ደግሞ ማዳበሪያ በመንግስት ብር ተገዝቶ ይገባል። ሲያስተዳድረው የነበረው የድሮው አብቁተ ያሁኑ ጸደይ ባንክ ነው። ህብረት ስራ ማህበራት መጋዘናቸውን ሰራተኞቻቸውን እየተጠቀሙ ይህን ማዳበሪያ የሚያሰራጩት እነሱ ናቸው። ስለዚህ በህብረት ስራ ከተሰራጨ ገንዘብ ቁጠባ ዩኒየኖች ይህንን ማዳበሪያ ማስተዳደር ይችላሉ። ሌላ ክልል ላይ ተሞክሯል። ስለዚህ በእኛ አካባቢም ይህ ቢደረግ የሚያስቸግረው ነገር ምንድን ነው ይህ ቢደረግልን የሚል ሀሳብ ለማንሳት ነው። አመሰግናለሁ። ብድርና ቁጠባ ህብረት ስራ ዩኒየንና እንደዚሁም ደግሞ ከአዲስ አበባ ፌዴሬሽን ከሁለቱም የዝም ቦርድ አባል ተወካይ ነኝ፣ በዛኛውም ደግሞ የቁጥጥር ተወካይ ነኝና በአዲስ አበባ ዙሪያ ያሉ መሰረታዊ ማህበራትን በመወከል አንዳንድ ጥያቄዎችን ለማንሳት እሞክራለሁኝ። እንደተባለው ምናልባት የህብረት ስራ ማህበራት አብዛኛው ማህበረሰብ ከምንም በላይ ደግሞ አኗኗር ህይወታቸው ገቢያቸው ዝቅተኛ የሆኑትን ማህበረሰብ በማሳተፍ ረገድ ከፍተኛ ሚና ይጫወታሉ። በዚህ ረገድ እነዚህ መሰረታዊ ማህበራት ወይም ዩኒየኖችና መሰረታዊ የብድርና ቁጠባ መሰረታዊ ማህበራት የሚያደርጉት ሚና ከፍተኛ ነው። እንደ አዲስ አበባ አሁን ባለው ተጨባጭ ሁኔታ ለመነጋገር ካስፈለገ እነዚህ ዩኒየኖች በአጋጣሚ መወከላቸው እንደ አዲስ አበባ ዩኒየን ከ250 በላይ መሰረታዊ ማህበር እንደ ራሴድ ደግሞ ከ97 መሰረታዊ ማህበር በላይ የያዙ በድምሩ 347 ማህበራትን መሰረታዊ ማህበራትን በመወከል የነሱን መሰረታዊ ችግሮችን ለማንሳት ነው። የመጀመሪያው መሰረታዊ ችግሩ ያው የገንዘብ እጥረት ነው። እነዚህ አባሎቻቸውን ህይወት ለመለወጥ ምናልባትም ከፍተኛ ወረፋ ጊዜ እየጠበቁ በዛ ላይ ደግሞ ሊሰጧቸው የሚችሏቸው የብድር አቅሞች ራሳቸው ውስንነት ያላቸው ስለሆኑ አሁን ምናልባት በማወያየት ላይ ባላችሁት ከፍተኛ አካላት ይሄን ሁለት ጥያቄ አለኝ። አንዱ በፌዴሬሽኑ በኩል ምናልባት አደራጁ ወይም ፌዴሬሽኑ በአዋጅ የተሰጠውን ስልጣን ለነዚህ ለዩኒየኖች ወይም ለራሱ እንዲጠቀምበት ቢያደርግ እነዚህ ዩኒየኖች የገንዘብ ምንጩን ማለት እያንዳንዱ መሰረታዊ ማህበር እንደ መጠባበቂያ የተቀመጠውን ገንዘብ የሚያስቀምጥበት ማዕከላዊ አደረጃጀትን በአዋጅ የተሰጠ ፈቃድ ስለሆነ ይሄም ማድረግ ቢቻል እነዚህ መሰረታዊ ማህበሮች የተወሰኑ የገንዘብ ምንጭን ስለሚያገኙ በዛ ረገድ ፌዴሬሽኑ እዚህ ላይ አጥብቆ ቢሰራና ደረጃውን በጠበቀ ቅድም በቀረበው ጥናት መሰረት ደረጃውን የጠበቀ የመሰረታዊ ማህበራት አደረጃጀት እስከ ብሔራዊ ፌዴሬሽኑ እስከ ሀገር አቀፍ ፌዴሬሽኑ ድረስ የሚያድግበትን ስራ ቢሰራ
የብዙ ሰው ችግር ይፈታል ብለን እናስባለን። ብዙ ሰው በወረፋ ገንዘብ ለመበደር እየተሰቃየ ወይም እየጠበቀ ያለበት ነው። ምናልባት በአጋጣሚ ሆኖ በህይወት ለውጥ አንጻር ከሆነ ያው የዕለቱ መድረክ ድጋፍ በማድረግ ረገድ የተወሰነ ምሳሌ ስለተነሳ ነው እንጂ ብዙ መሰረታዊ ማህበራት ወይም ደግሞ ብዙ ዩኒየኖች በህይወት ለውጥ ያመጡባቸውን አካላት ቢያሳዩ ለምሳሌነት ይህንን ችግሩን ለመቅረፍ እገዛው ከፍ ይላል ብለን እናስባለን። ሌላው ግን አሁንም እንደዚሁ በተጨማሪነት ከብሔራዊ ባንክ ጋራ በተነሳ እነዚህ መሰረታዊ ማህበራት አንዱ አሁንም የገንዘብ ምንጭ ፋይናንሲንግ ችግር ከፍተኛ አለባቸው። ይሄንን ከዚህ አንጻር ዩኒየኖችን ማለት መሰረታዊ ማህበራት ዞሮ ዞሮ ሊያገኙት የሚችሉት በቅርባቸው ካለ ዩኒየን ነው። መሰረታዊ ማህበራት ከደሞዝ ውጪ ባለ ወይም ደግሞ አነስተኛ ገቢ ባላቸው ውጪ ከፍ ያለ ብር እንደ ኮላትራልም ሌሎችን አስይዘው መበደር ስለማይችሉ ዩኒየኖች ግን ይህን ማበደር ሲችሉ እነሱ ደግሞ የገንዘብ እጥረት አለባቸው። እንደ አዲስ አበባ ከፍተኛ እጥረት አለ። አሁን እንኳን ብትመጡ ተመዝግበው ምናልባትም ከ6 ወር ዓመትም የምናስጠብቅበት ጊዜ አለ። ስለዚህ ምናልባት ፋይናንሱ ካለ ሊደረስ የተፈለገው ደግሞ ይሄ የማህበረሰብ አካል ከሆነ ስለምንድን ነው እነዚህ ዩኒየኖች ገንዘብ ብድር የሚያገኙበትን ነገር እማናመቻቸው? ሩቅ እንኳን ሳንሄድ ልማት ባንክ ራሱ አበዳሪ ነው። የልማት ባንክ ሰራተኞች ግን ከኛ ነው በከፍተኛ ሁኔታ የሚበደሩት። ለምን? ለሰራተኛ የሚሆንም ሆነ ሌላ የሚሆን የአበድሮ ስርዓት ስለሌለ። ዩኒየኖች ጋር ግን ሲመጣ ይህንን ነገር ማድረግ የምንችልበት አሰራር ስላለ ዩኒየኖችን መደገፍ ማለት ብዙ ማህበረሰብን መደገፍ ማለት ነውና በዚህ ረገድ ትልቅ ስራ ቢሰራና እንደው ድጋፋችሁ ከፍ ቢል ለማለት ነው። ሌላው በተጨማሪነት ቅድም ከተጠቆመው አኳያ ቀደም ሲል ዩኒየኖች ማለት የኮኦፕሬቲቭ ባንክ እንዲቋቋም የሀገሪቱ ሕግ አይፈቅድም ነበረ። ያም በመሆኑ አዲስ ኢንተርናሽናል ባንክ መጀመሪያ እንዲያቋቁመው የፈለገው የአዲስ አበባ ብድርና ቁጠባ ነበረ። ነገር ግን አዋጅ ስለሌለ ወይም ደግሞ ይህንን ብሔራዊ ባንክ ይህንን ማስተዳደርበት ሕግ ስለሌለኝ ብሎ ሌላ አዲስ ኢንተርናሽናል ባንክ እንዲቋቋም ሆነ። አሁን ላይስ እነዚህ መሰረታዊ ማህበራት ዩኒየኖች ኮኦፕሬቲቭ ባንክ ቅድም ቀርቦ ነበር ወደዛ ማደግ አለባቸው ሲባል እነዚህን ለማቋቋም ህግ አለ ወይ? ህግ የሚያሰራ ህግ አለን ወይ? እና ይሄንን ለዚህ ጉዳይ ጥያቄ መልስ እንዲሰጥ ነው። አመሰግናለሁ። ሳምሶን እባላለሁ። የመጣሁት ከአዲስ አበባ ነው ቤተል። እኔ አስተያየትም ጥያቄ ምን ያለኝ ሁለት ነገሮች ናቸው ያሉኝ። የህብረት ስራ ቤተሰብ አባል ከሆንኩኝ አንድ 10 ዓመት ሆኖኛልና በዚህ ጊዜ ውስጥ ያየኋቸው ነገሮች ነው። ህብረት ስራ በሀገራችን የኢኮኖሚ የድርሻ መጠን አነስተኛ ናቸው የሚል በተደጋጋሚ ጊዜ ሰምቻለሁ አይቻለሁ። ነገር ግን ወደፊት በዚህ መንገድ የሚካሄድ ከሆነ ከፍተኛውን ድርሻ እንደሚይዙ በኢኮኖሚው ውስጥ ከፍተኛውን ድርሻ እንደሚይዙ እምነት አለኝ። በዚህ ረገድ ንቅናቄው በግልጽ መንገድ ተቀምጦ በዚህ መንገድ መንግስት ትኩረት ሰጥቶ የሚሄድ ከሆነ በአጭር ጊዜ ውስጥ የኢኮኖሚውን የድርሻ መጠን በከፍተኛ ደረጃ እንደሚይዙ እምነት አለኝ። በዚሁ ቢቀጥል የሚል ሐሳብ አለኝ። ሁለተኛው ጥያቄ ነው። እንግዲህ ባንኮች ለህብረት ስራዎች ገንዘብ ለማበደር በጣም አስቸጋሪ ነው። እምነትም የላቸውም፣ ፍላጎቱም የላቸውም። እኔ ብሔራዊ ባንክን የምጠይቀው ቅድም ወንድሞች አንስተውታል። የህብረት ስራ ባንክ እንዲቋቋም በአጭር ጊዜ እንዲቋቋም ምን ያህል ዝግጁ ነው ብሔራዊ ባንክ? ምን ያህልስ በህግ ማዕቀፍ ውስጥ ትኩረት ሰጥቶ ሊሰራ ዝግጅት አለው? አቶ ሰለሞንን ነው መጠየቅ የምፈልገው። እሱ ቢመለስ እኛም ጠንክረን መስራት እንድንችል ቢደረግ። በሌላ በልኩ ንቅናቄው ቅድም አቶ ብርሃኑ ሲያቀርብ ማህበራቶች የጎንዮሽ ግንኙነት እንደዚህ የመተሳሰር የመደጋገፍ ግንኙነት እንዲኖራቸው የሚያደርግ እንትን አለና ተለቅ ያሉት እንደ አዋጭ ያሉ የህብረት ስራ ገንዘብ ቁጠባ እንትኖች ለህብረት ስራዎች ብድር ለማቅረብ ምን ያህል ዝግጁ ናቸው? እኔ አንድ ተሞክሮ ላቀርብ ፈልጋለሁ። ምን ያህል እንትን እንደሆነ አላቅም። ከ6 ዓመት በፊት አንድ ቤተል ሸማች ባጠገቡ ቤተል ገንዘብ ቁጠባ አቋቋመና አባላቱ በየወሩ እየቆጠቡ ሸማቹ ያለበትን የፋይናንስ ችግር እንትን እንዲል ተሳስረው መስራት ጀመሩ። ነገር ግን ባለሙያዎች ናቸው መጥተው አይቻልም ብለው ከአባልነት እንዲሰረዝ ያደረጉት። እነኚህ ነገሮች ተደግመው እንዳይመጡ ማህበራት ከማህበራት ተጋግዘው እንዲሰሩ ተሞክሮች ሰፍተው
የፋይናንስ ፍላጎታቸውን ደግሞ ማህበራት እንዲያሟሉ በንቅናቄው ተካቶ ከፍተኛ ስራ እንዲሰራ የሚል ሀሳብ አለኝ። አመሰግናለሁ። በአጭር ጊዜያት ውስጥ ማደጉን እናያለን። በሌላ በኩል ከሰፕላይ ሳይድ ወይንም ከአቅርቦት በኩል ስናይ ያለው ዳታ በጣም ከምንፈልገው በስትራቴጂያችን ካስቀመጥነውም ብዙ አልፎ ሄዷል። ነገር ግን ይሄ ዳታ የሳኮስ ዳታ ቢጨመርበት የትና የት ይደርስ ነበር የሚል ሀሳብ አለን። ስለዚህ የሰፕላይ ሳይድ ዳታ የሳኮስን አያካትትም። ቢያካትት ኖሮ ምን ያክል የሀገራችን የፋይናንስ አካታችነት ማደጉን ለማየት የሚያስችለን ይሆን ነበር የሚለውን እንወስዳለን። ስለዚህ የአቶ ብርሃኑ ዳታ 45 የተባለው 46 በሚለው ይስተካከላል ማለት ነው በፊንዴክስ ስለሆነ። ሌላው ባንክ የባንኩ ዘርፍ ምንም ገንዘብ ለህብረት ስራ ማህበራት ሰጥቶ አያውቅም የሚል ሀሳብ አለ። ይህንን ሀሳብ ግን በተሻለ ግንዛቤ ብንለውጠው ብዬ ነው የማስበው። አሁን ሌላው ቀርቶ የኢትዮጵያ ንግድ ባንክን በምናይበት ጊዜ ራሱ ለነሱ የከፈተው መስኮት አለ ይህንን አገልግሎት ለመስጠት። ነገር ግን ከግንዛቤ አኳያ የሚቀሩ ነገሮች ሊኖሩ እንደሚችሉ እናስባለን። ከዚያም ባሻገር ለአነስተኛ ተበዳሪዎች ወይንም ደግሞ ጥቃቅን ገንዘብ ለሚበደሩ ሰዎች የኢትዮጵያ ብሔራዊ ባንክም ሌሎችም የፖሊሲ አውጪዎች ያስቀመጧቸው ለማበረታታት ያስቀመጧቸው ነገሮች አሉ። ወደ እነሱ እንመጣባቸዋለን። ኤሌክትሮኒክ መረጃ የሚይዝ እዚያ ላይ ብዙ ነገሮች ናቸው እንደ ዋስትና ሊያዙ የሚችሉት። አንደኛ የአእምሮአዊ ንብረት ምንለው አለ። የፈጠራ ውጤቶች ይያዛሉ። የእህል ደግሞ አርሶ አደሩ ያመረታቸው እህል ካለ ያንን የመጋዘን ደረሰኝ በማሳየት የሚበደሩበት ሁኔታ አለ። የመሬትን ቅድም ተነስቷል፣ ጥሩ ጥያቄ። የመሬትን የመጠቀም መብት በተመለከተ ሁሉ እንደ አንድ ዋስትና የሚያዝበት ስርዓት አለ። የቁም እንስሳትን እንደዚሁ አስይዘው አርሶ አደሮችም ሆነው አርብቶ አደሮች የሚበደሩበትን ስርዓት ሁሉ የያዘ ነው። የሚቀሩት ነገሮች አሉ። አንዳንድ የሚቀሩት ነገሮች የቤት ቁሳቁስ ሁሉ ፍሪጅ፣ ቴሌቪዥን፣ ደግሞ ሶፋ ወዘተ አስይዘን የምንበደርበት ሁኔታ ሁሉ ተመቻችቷል። ነገር ግን የሚቀሩ ነገሮች አሉ። እነዚያን የሚቀሩትን ነገሮች ቅድም ለምሳሌ መሬት አጠቃቀምን በተመለከተ የተነሳ ጉዳይ አለ። የመሬት አጠቃቀምን አርሶ አደሩ ያንን መሬትን የመጠቀም መብት ካርታ አስይዞ የሚበደርበትን ሕግ አላወጣንም። አሁን የተከበረው የተወካዮች ምክር ቤት ያንን ለመወያየት እንደቀረበ አውቃለሁ። ስለዚህ ያ ስራ ላይ እንደዋለ የኛ ስርዓት ወዲያው ስራ ይጀምራል ማለት ነው። በእኛ በኩል የሚቀር ዝግጁነት ሳይሆን ከህግ አኳያ የሚቀሩ ነገሮች ስላሉ ነው እንጂ ብሔራዊ ባንክ ይህንን አታድርጉ ብሎ የሚልበትም አግባብ አይኖርም ለማለት ነው። እና ብድር እንዲበደሩ ሳኮስ ብድር እንዲበደሩ ብሔራዊ ባንክ የሚከለክልበት ምንም ምክንያት የለም። አንድም ህግ የለም። እንደዚያ አታበድሯቸው የሚልም ነገር የለም። ሌላው የመሬት አጠቃቀምን በተመለከተ አንስቻለሁ። በቁጠባ የተገኘው ገንዘብ ታክስ እንዳይደረግ ለምን ብሔራዊ ባንክ አይረዳንም የሚልም አለ። ይሄ እንግዲህ የፖሊሲ ጉዳይ ነው። ይህንን የታክስ ጉዳይ የሚያስፈጽመው ሌላ መስሪያ ቤት አለ፣ የገንዘብ ሚኒስቴር ነው እና የገቢዎች እነሱ ናቸው ይህንን የሚያስተዳድሩት። ስለዚህ ከነሱ ጋር ግን መነጋገሩን አሁንም እያደረግን ነው፣ ወደፊትም እንቀጥላለን። እንደ ፖሊሲ አውጪዎች የእያንዳንዱን ሴክተር ችግር በማየት እንግዲህ ለሀገር የሚጠቅም ነገር ነው የሚያወጡት። ስለዚህ ከዚህ አኳያ የታክስንም ኢሹ የሚቀርቡትን ጥያቄዎች በአግባቡ ተመልክተው የሚሰጡት ምላሽ ይኖራል ብለን ተስፋ እናደርጋለን። ሌላው ዩኒየኖች ገንዘብ የሚያገኙበትን ስርዓት ቅድም አንስቻለሁ፣ 5% የሚል ሌላም አንስቻለሁ። በዚህ በተንቀሳቃሽ ዋስትና በኩል የሚደረገውንም ጥረት ለማንሳት ሞክር ያለው። ሌላው ከፋይናንስ አካታችነት አኳያ እየሰራ ነው ያለው ስራ አለ። የፋይናንስ አካታችነት ውስጥ አንድ ካውንስል ምንለው አለ፣ በሚኒስትሮች የሚመራ እና ለክቡር ጠቅላይ ሚኒስትሩ ሪፖርት የሚያደርግ አካል አለ። በሱ ስር ደግሞ ስቲሪንግ ኮሚቴ ምንላቸው አሉ።
አሁን ኮሚሽኑ አንዱ የዚህ የስቲሪንግ ኮሚቴ አባል ነው። ከግብርና ሚኒስቴርም ክብርትም ያሉበት ይመስለኛል። ያው እሳቸው ባይኖሩም ተወካያቸው ይኖራሉ። ስለዚህ ይሄ እየተመካከረ የፖሊሲ የውሳኔ ሀሳብ ምክረ ሀሳብ ለካውንስሉ የሚያቀርብ ነው የሚሆነው። ስለዚህ ይህንን ስራ ኦልሬዲ ጀምረን እየሰራን ነው። እዚያ ውስጥ ከሚታዩት ነገሮች አንዱ ምንድነው? እነዚህን የህብረት ስራ የቁጠባና ብድር የህብረት ስራ ማህበራትን እንደ ወኪል በመጠቀም ባንኮችም ሆነ የአነስተኛ ፋይናንስ ተቋማት ከነሱ ጋር የሚሰሩበትን የፋይናንስ ስርዓቱን ወደ ታች ወደ እያንዳንዱ አርብቶ አደርና ወደ አርሶ አደሩ ጋር የሚያደርሱበትን ስርዓት ነው እያመቻቸን ያለ ነው። ምን ማለት ነው? አሁን ባንኮች ከተማ ላይ ነው በብዛት የሚሰሩት። ከ90% በላይ የሚሰሩት በከተማ አካባቢ ነው። ወደ ታች ለማውረድ ግን እነዚህ ኦልሬዲ የብድርና የህብረት ስራ ቁጠባ ህብረት ስራ ማህበራት ታች ህብረተሰቡ ጋር ያሉ ስለሆኑ በቀጥታ በእነሱ በኩል የሚደረስበትን መንገድ ነው እየዘረጋን ያለ ነው። አሁን ስልጠና እየሰጠን ነው። አስፈላጊውን መሰረተ ልማት እየዘረጋን ነው። ስለዚህ ይሄ ስራ በራሱ ብዙ የፋይናንስ አካታችነትን ችግር ይፈታልናል ብለን ነው የምናስበው። ቴክኖሎጂ ይኖራል፣ ሞባይል ያንን ይዘው እንደ ኤጀንት ሆነው ሳኮዎቹ ራሳቸው ለራሳቸው ለማህበራት አባላትና ለአካባቢው ህብረተሰብ የሚሰጡትን አገልግሎት ለማሳለጥ እየተሰራ ነው የሚለውንም ላንሳ በሚል ነው። ሌላው ወደኛ የቀረበው ጥያቄ ሳኮስ ባንክ ሆነው እንዲቋቋሙ ወይንም ባንክ እንዲያቋቁሙ ብሔራዊ ባንክ ምን ያክል የሚያስችል ህግ አለው? ሁለተኛ ከዚሁ ጋር ተያይዞ ዝግጁ ነው ወይ ብሔራዊ ባንክ የሚልም ጥሩ ጥያቄ ተነስቷል። ይሄ ባለፈውም በተከታታይ ሲነሳ የነበረ ጉዳይ ነው። ክብርት ኮሚሽነሯ በነበሩበት ጊዜ ይህንን ብዙ ተወያይተን ብዙ ጀማምረን ሁሉ የተውነው ጉዳይ አለ። አሁን እዚህ ላይ የምሰጠው ቀጥተኛ ምላሽ የሚከለክል ህግ የለም ነው። የሚከለክል ምንም ህግ የለም። ባለፈውም ይህንን አንስቻለሁ። ይህንን የህብረት የቁጠባና ብድር የህብረት ስራ ማህበራትን ባንክ አታቋቁሙ የሚል ነገር የለም። የኤስኤምኢ ባንክ ሊቋቋም ይችላል። የሳኮስ ባንክ ሊቋቋም ይችላል። የግብርና ባንክ ሊቋቋም ይችላል። የመምህራን ባንክ ሊቋቋም ይችላል። የሚሊተሪ ቅድም እንደተባለው የመከላከያ ባንክ ሊቋቋም ይችላል። ባንክ ኢንሴንስ ምንድነው? ለዚያ ለተወሰነው አካል አገልግሎት የሚሰጥ ማለት ነው። ሌላ ምንም እኮ ነገር ማለት አይደለም። ስለዚህ ያንን ብሔራዊ ባንክ ይደግፋል። የሚደግፈው ምንድን ከምን አኳያ ነው? ክልከላ ስለሌለ። ነገር ግን መንግስት ይህንን ያቋቁም ብትሉ መንግስት ይህንን አያቋቁምም። መንግስት እዚህ ውስጥ ገብቶ የህብረት ስራ ማህበራትን የቁጠባና ብድር ህብረት ስራ ማህበራትን ባንክ ያቋቁምልን ካላችሁ ያ አይሆንም። ነገር ግን ራሱ ያ ማህበር የራሱን ፈንድ አዘጋጅቶ ባንክ አቋቁማለሁ፣ አባላቶቹ እነዚህ ናቸው፣ በሚፈለገው ደረጃ የቦርድ የመዋቅር የስትራክቸር የፖሊሲ ወዘተ በሙሉ ዝግጁ ነን እና በዚህ መሰረት ስራ እንጀምራለን ካለ ብሔራዊ ባንክ ይደግፋል፣ ያበረታታል። ስለዚህ ዛሬም መልሼ የምነግራችሁ ክልከላ የለም የሚል ነው። ብሔራዊ ባንክ ዝግጁ ነው። ከዝግጁም በላይ ዝግጁ ስለሆነ እባካችሁን እንደው ማመልከቻ ያዙና ተደራጅታችሁ በስነ ስርዓት ኑ፣ ፈቃድ እንሰጣለን ባለ። እሺ፣ አመሰግናለሁ። በዚሁ ልጨርስ። እኔም አቶ ሰለሞንን አመሰግናለሁኝ። እንግዲህ በአጭር ጊዜ ውስጥ ጥሪያችንን አክብረው መጣው በመምጣት ብቻ ሳይሆንም ለተሳታፊው ያቀረቡን ጥያቄም በአግባቡም አድሬስ በማድረጋቸው በኮሚሽኑ ስም አመሰግናለሁኝ። የተወሰኑ ነገሮች የተነሱ ጥያቄዎች ላይ ለማንሳት የምፈልገው አንደኛ ዋናው ነገር ያው የዛሬ ቀን የገንዘብ ብድር ቁጠባ በዓልን ማክበር ነው። ማክበር ስለሆነ አጠቃላይ ውይይት ለማድረግ እንዳልሆነ ሁላችሁም ትገነዘባላችሁ። ዝም ብለን ከምንሄድ እንግዶቻችንን ዝም ብለን ከምንሄድ የተወሰነ ነገር እንዲናገሩ እድል እንስጥ በሚል ነው ወደ ላይ የወጣ ነው እንጂ አጠቃላይ ውይይት እንዳልሆነ ትናንትና ጨርሰነዋል አብዛኛውን ውይይታችንን ብዬ አስባለሁኝ።
ዋናው ነገር ምንድን ነው? ከዚሁ ተነስተን የገንዘብ ብድርና ቁጠባ ተቋማችን የት ደረጃ ላይ አለ የሚለውን ነገር ዛሬ አጠር ባለመልኩ አቶ ብርሃኑ አቅርቦልናል። ትናንትና ማየታችኋል። የሌሎችን ሀገሮች ነባራዊ ሁኔታ ተሞክሮ ከኛ ወስደው ግን ደግሞ የገንዘብ ብድርና ቁጠባ ተቋሞች በሀገራቸው ጂዲፒ ላይ ምን ያህል ከፍተኛ አስተዋጽኦ እያበረከቱ እንደሆነ የኬንያን አይተናል አይደለም? 5000 የሚሆኑ የህብረት ስራ ማህበራቶች ፒሲ 800 ቢሊዮን ዩኤስ ዶላር አላቸው ብለናል። እኛ አጠቃላይ 106,000 እንደው እንትኑን ጨምረን ማለት እኮ ነው መልቲ ፐርፐዙንም ጨምረን ጨፍልቀን አጠቃላይ ያለን 59 ቢሊዮን ብር ነው ብለናል። እሱ 1 ቢሊዮን ዩኤስ ዶላር ነው ያለን ብለናል። እና እንደሌለን መቁጠር ያለብን ከዚህ ተነስተን እንዴት እንሄድበት ነው። ከዚህ ተነስተን ራሳችንን ሪፎርም አድርገን ለአባሎቻችንም ለሀገርም ኢኮኖሚ ከፍተኛ አስተዋጽኦ ለማድረግ እንዴት መሄድ አለብን የሚለውን ሪፎርም የጀመርነውን ሪፎርም መሬት ላይ እናስነካው። የሁላችንም መልእክት የሚሆነው ብዬ ማስበው ከአዲስ አበባም ቅድም ተነስቷል። በሀገር አቀፍ ደረጃ የፌዴሬሽን ሊቋቋምልን የገንዘብ እጥረት አለ ብለናል። የገንዘብ እጥረታችንን ለመሙላት የአባላትን መዋጮ ማሳደግ፣ የዕጣ ሸራችንን ማሳደግ፣ አባላት አዳዲስ አባላትን ማፍራት፣ በየቀበሌው በየጎጡ የተደራጁ የገንዘብና ብድር ቁጠባ ተቋማቶች አሉ። በሕጉ መሰረት 985 በሚለው መሰረት ማሰባሰብ፣ አሰባስበን አቅም መፍጠር፣ አቅም ፈጥረን እንደ ሀገር ይህንን ሊሰራ የሚችል ናሽናል ሊግ እንፍጠር ብለናል። አይታችኋል። ክሬዲት ዩኒየን ሊግ ይላል አሜሪካ ላይ። አሜሪካ የህብረት ስራ ማህበራቶች ስቲል ስትሮንግ ናቸው። እኛም ስትሮንግ እናድርግ ነው። እንዲያውም እኛ ገና ያልተነካ ሀብት አለን። ስትሮንግ አድርገን በኢኮኖሚው ትልቅ አስተዋጽኦ እንዲያደርጉ ማድረግ መቻል አለብን። ቅድም ያነሳችኋቸው የፖሊሲ ኢሹዎች አሉ። የቁጠባ ታክስ እየተደረገ ነው። ባንክ እናቋቁም። እሱ ብቻ አይደለም። የህብረት ስራ ማህበራቶች ቫት 2 ጊዜ ይከፍላሉ። ፒሲ ይከፍላል፣ እንደገና ዩኒየን ይከፍላል። ምክንያቱም ከ1 ሚሊዮን ብር በላይ ሲሆን ታክስ እነዚህ ፖሊሲ ኢሹ እዚህ የቴክኒካል ኮሚቴዎች ስላሉ አድሬስ ያደርጓቸው ለቅመው የፖሊሲ ኢሹዎች ናቸው ብለን ነው የምንወስዳቸው። እነዚህ ነገሮች በደንብ አድሬስ መደረግ መቻል አለባቸው። ባንክ እናቋቁም አላችሁ። ክቡር አቶ ሰለሞን የሚከለክል የለም ብለዋል። ግን ማሰብ ያለባችሁ ባንክ ከሆናችሁ ገንዘብ ብድርና ቁጠባ የሚለው ባህሪያችሁ ይጠፋል ማለት ነው። ባንክ ሆናችሁ ዓላማውን ሳተ ማለት ነው። ምንድነው እኛን ሳፖርት የሚያደርግ የህብረት ስራ ባንክ እንፍጠር ነው መሆን ያለበት። የህብረት ስራ ባንክ መኖር መቻል አለበት። የህብረት ስራ ባንክ ምክንያቱም እስካሁን ድረስ ያለው የኮመርሻል ባንኮች ናቸው ያሉ። የኮመርሻል ባንክ ነው ያለ። ስለዚህ እዚያው ሳላችሁ እናንተ ሸርም ሊሆን ይችላል ምንም ሊሆን ይችላል እኛን ሳፖርት ሊያደርገን የሚችል የህብረት ስራ ባንክ መኖር መቻል አለበት የሚለውን ፖሊሲው አድሬስ ያድርገው። እኛው ግን አዋጭ ባንክ ይሁን ምንለው ምን ይሆናል ማለት ነው? የገንዘብ ብድርና ቁጠባ ተቋም መሆኑ ይቀርና ባንክ የሆነ ማለት ነው። የህብረት ስራ ማህበር የሚለው ይቀራል ማለት ነው። ባንክ ሆነ። ግን እዚያው ሳለ ትይዩ እሱን ሳፖርት ሊያደርግ የሚችል ባንክ መፍጠር መቻል አለብን ነው። ይህንን ፖሊሲው አድሬስ ያድርገው። የመሬት ጉዳይ አሲዘን ኮላተራል እንበል ፖሊሲ መልሰው። ምክንያቱም እስካሁን ድረስ የሚፈቅደው ኮመርሻል ላሉ ይመስለኛል አይደለም። በኮመርሻል ለተደራጁ ባንኮች ነው መሬትን ኮላተራል አድርጎ እንዲበደሩ የሚያደርግ። ለኛ ለገንዘብ ብድርና ቁጠባ ስለማይፈቅድ እሱን በሂደት ፖሊሲውን አብረን የምናጠናው አዲስ እንዲያደርገው እናድርግ። በጣም በዝርዝር ማለት ነው እንፍጠርና ፖሊሲውን በደንብ እንስራ። አሁን የተቋቋመው ቲም አለ፣ እሱን ይስራ፣ አድሬስ ያድርግ። ስለዚህ ብዙ ኢሹዎች አሉ። እኛ ግን የተጀመረውን ሪፎርም መሰረታዊ ስራ ስለሆነ ሁላችንም እስከታች ድረስ ተዋናኝ ሆነን የሚፈለገውን ደረጃ ማድረስ መቻል አለብን የሚል
ሀሳብ ለመስጠት ነው። የበለጠውን ደግሞ ክብርት ዶክተር ሶፊያ ሀሳብ ትጨምርበታለች። በቅድሚያ የቀድሞ አመራር አባላቱ ዘሪሁን የሰጡንን እንደ ስራ መመሪያ አድርገን ብንወስደው መደጋገፍ ሲባል እኛ ኢትዮጵያኖች ያለንን ተካፍለን በመብላት ብዙ አንታማም። ነገር ግን ያለንን እውቀት በጋራ ሼር አድርገን ማደግ የሚለው ላይ ቅንጅታዊ አሰራር፣ እርስ በርስ መማማር፣ ልምድ መውሰድ፣ መደጋገፍ ላይ ግን በሚፈለገው ልክ ስላልሆን እሷን ጠበቅ አድርገን ወስደን የተሻለ አቅም ያለው ተሞክሮ ለሌሎቹ እነሱ እንኳን ባይመጡ እኛ ሄደን ብናስተምራቸውና ብናሳድጋቸው እንደ ሀገር ተደጋግፈን ማደግ እንችላለን ነው። አዋጭ በጣም ብዙ ሰክሰስ ስቶሪስ አሉት። ጥሩ ኮሚኒኬትም ስላደረገ ነው ብዬ ወስዳለሁ። ሌሎችም አላችሁ የተሻለ ተሞክሮ ያላችሁ፣ ግን የኮሚኒኬሽን ስትራቴጂያችንን በደንብ እንየውና እንዴት ነው ማህበረሰብ ዘንድ ኮሚኒኬት እያደረግን ያለ ነው? ተደብቀን ነው ወይ ያለ ነው? በምን መልክ ነው መልእክታችንን ማስተላለፍ ያለብን የሚለውን ትንሽ ገባ ብላችሁ አይታችሁ ኮሚኒኬት ብናደርግና ተደራሽ ብንሆን ነው። አዋጭን ያው በዚህ አጋጣሚ እኔም ራሴ አባልና ተበዳሪ ስለሆንኩኝ እነሱን በተሻለ አውቃቸዋለሁ። ወደ አርሶ አደሩም ስትሄዱ ደግሞ በተለይ ደግሞ ሴቶች በጣም ታማኝ ናቸው። ትስማማላችሁ አይደል? አጨብጭቡላቸው። እሺ፣ ሴቶች ብድር ሲወስዱ በጣም ተጠንቅቀው ነው ለታለመለት ዓላማ በመዋል ደረጃ ቅድም ወደ 47% አይታችኋል አይደለ? ብድር አመላለስም ላይ ብንሄድ ከ90% በላይ ሰክሰስ ስቶሪ ያለው ሴቶች ላይ ነው። ሴቶች ለምንድን ነው የተሻለ ብድር የመመለስ አቅም ያላቸው? ከመለወጥም አንጻር ወንዶቹ አትመልሱም እያልኩ አይደለም፣ ግን በአንጻሩ ስናየው የተሻለ ስለሆነ እዛ ላይ ያለውን ልምድ ወስደን ማስፋት ይኖርብናል የሚለውን ብናይ ጥሩ ነው ብዬ አስባለሁኝ። ሌላኛው ግብርና የህብረት ስራን አይደግፍም የሚለው ትንሽ ማስተካከያ ቢደረግበት ጥሩ ይመስለኛል። ከክልል ክልል ሊለያይ ይችል ይሆናል። ለምሳሌ ኦሮሚያ ክልልን ብንወስድ የካቢኔ አባል ነው አይደለ? መታወቁት ኖራላችሁ ብዬ አስባለሁ። አማራ ክልልና ሌላ ክልል ላይ በዚህ ደረጃ ካልሆነ ግን ባለቤቱ ነው መጀመሪያ መጠየቅ ያለበት። ባለቤቱ በዚህ ደረጃ ነው እኔ መሆን ያለብኝ፣ ደረጃዬ እዚህ ድረስ ነው ብለን ማስረዳት መቻል አለብን። ባለቤት ሲጮህ ነው እንግዲህ ጎረቤትም የሚነቀው የሚባል አባባልም ስላለ በዛ ልክ ብናየውና ግብርና እንደው 100% አይደግፍም የሚል አረዳድ ተይዞ እንዳይሄድ ብዬ ነው። ትልቁን የሀገራችን አርሶ አደሮች የሚጠቀሙበትን ማዳበሪያ የሚሰራጨው በህብረት ስራ በኩል ነው። ስለዚህ ግብርና ብቻውን የሚሰራው ስራ አይኖርም። እናንተ ናችሁ እንደውም ትልቁን ሸክም አቅልላችሁ እየሰራችሁ ያላችሁት የግብርና አጋዥ የሆናችሁትና በኤክስፖርት ማርኬቱም በሎካል ማርኬቱም እናንተ ፕራይስ ሜከር እንድትሆኑ ነው የሚፈልገው ግብርና። ስለዚህ 100% በትክክል እየተደገፍን ነው የሚለውንም አልወስድም፣ ግን ደግሞ ያሉ ጅምሮችን አጠናክረን ደግፈን የተሻለ ደረጃ እንድትደርሱ ለማድረግ ግብርና በሚኒስቴር መስሪያ ቤትም በክልል ደረጃም ፍቃደኛ ነው የሚለውን ቅድም ከባንክም ሲነሳ እንደነበረው ማለት ነው። ሪፎርሙን ግብርና ቢመራው የሚል አለ። እንግዲህ አሁን እስከማውቀው ድረስ ክቡር ሚኒስትሩን ጨምሮ ይህንን ሪፎርም በበላይነት ግብርና ሚኒስቴር እያስተባበረ እንደሆነ ነው የማውቀውና ወደ ታች ካላወረዱ እነሱ ያው በደንብ ተነጋግራቸዋል ብዬ አስባለሁና ግብርና ሚኒስቴር ይሄ ሪፎርም እንዲመጣ ይፈልጋል። ሪፎርሙን ኢቭን የተሰጠው ዳይሬክሽን በደንብ መረዳት አለብን። የህብረት ስራ ማህበራትን ማጠፍ ሳይሆን ፊክስ ተብሎ የተለዩ ነገሮች አሉና በደንብ ማስረጽ አለብን። በየክልሉ ያለ በየዞን በየወረዳ ያለ የፖለቲካል አመራር ተረድቶ ነው ወደ ሪፎርም መግባት ያለብን የሚል ግልጽ አቅጣጫ ተቀምጧል። ስለዚህ ግብርና ሚኒስቴር የሪፎርሙን የስቲሪንግ ኮሚቴ የሚመሩት ክቡር ሚኒስትሩ ናቸው። ምክትሎኝ የምመራው እኔ ነኝ። ጋፕ ካለ አጠናክረን እንቀጥላለን የሚለውን ብንወስድና አንዳንዶቹ ያነሳችኋቸው ጥያቄዎች በሪፎርሙ የሚመለሱ ይሆናሉ። ምንድነው ያለብን ጋፕ? አሁን በተለምዶ አጠቃላይ ዩኒየንንም ስንወስድ ኮኦፐሬቲቭ ብለን ስናወራ ቦርዱ በደንብ የተማረ የሰው ኃይል የለውም፣ እንደዚህ ነው፣ ኮራፕሽን አለ ምናምን በጣም በርካታ ነገሮች አሉ።
አንዳንዶቹ ኢቭን የመሰረታዊ ህብረት ስራ ማህበራት በቁጥር ነው እንጂ የምናውቃቸው ወደ ታች ስንወርድ በህይወት የሌሉ አሉ የሚል የሚነሱ ነገሮች አሉ። ይሄ ሪፎርም በፐርፐዝ ነው። መርጅም ስናደርጋቸው ክሊር የሆነ ፐርፐዝ መኖር አለበት። ቢዝነስ ነው አይደለም? መጨረሻው ላይ ምንድን ነው? ቢዝነስ ነው የሚሰራበት። ስለዚህ ስናቀናጃቸው የጋራ ግብ፣ የጋራ ሚሽን፣ የጋራ ራዕይ ይዘው ነው መነሳት አለባቸው የሚለው በግልጽ መውሰድ ይኖርብናል። አንዳንድ ሚስ አንደርስታንዲንግ ተፈጥሮ መርጅ ልትደረጉ ነው፣ እንደዚህ ልትደረጉ ነው የሚል መልእክትም እንዳይስተላለፍ ማለት ነው። ጠቅለል ሳደርገው ግብርና ሚኒስቴር ለመደገፍ ዝግጁ መሆኑንና የጀመርነውንም ትንሽ አፕሪሼት ቢደረግ ነው። ባንክ ምንም ለአርሶ አደር እያበደረ አይደለም የሚለው እሷንም ትንሽ ኳሊፋይ እናድርጋት። እኛ ያለን ግምገማ ከዚህ በፊት አርሶ አደሩ ወይም ግብርና ትልቅ የኢኮኖሚ ምንጭ ሆኖ ሳለ አርሶ አደሩ ግን ብድር ወስዶ ህይወቱን እያሻሻለ አይደለም። ለአርሶ አደሩ ብድር መሰጠት አለበት ነው። ብድር ይሰጥ ስንል ግን ኮላተራል ያስፈልጋል። አንደኛው የመሬት የመጠቀም ይዞታውን አስይዞ ብድር ማግኘት አለበት ነው። ምን ያህል መረጃው እንዳላችሁ አላውቅም። በግብርና ሚኒስቴር በተፈጥሮ ሀብት ዘርፍ ስር የመሬት ዲፓርትመንት አለ። እያንዳንዱን መሬት በጂፒኤስ ኮኦርዲኔቱ ተወስዶ የሰከንድ ሌቭል ላንድ ሰርቲፊኬት እንዲኖራቸው ወደ 18 ሚሊዮን ፐርስል ኦፍ ላንድ አሁን መረጃው ተሰብስቧል። እነዚህ አርሶ አደሮች ያንን የመጠቀም መብታቸውን አስይዘው ብድር ማግኘት አለባቸው ነው የኛ ግምገማ። ብዙዎቹ አርሶ አደሮች ብድር እየወሰዱ ያሉት ከብድርና ቁጠባ ነው። ያ ደግሞ የሚሰጣቸው ብድር የሊኩዲቲ ችግርም ስላለ በቂ ገንዘብ እየተበደሩ አይደለም። ሁለተኛ መሬቱ ስፋቱን ብቻ ነው እንጂ የሚታሰበው የዛ መሬት ፕሮዳክቲቪቲ በደንብ ተሰልቶ አይደለም ብድር እያገኘ ያለው አርሶ አደሩ። ኢንተረስት ሬቱም ትንሽ ከፍ ስለሚል ባንክ እስከታች ድረስ ወርዶ ተደራሹ ናቸው አርሶ አደሩ ብድር ማግኘት አለበት የሚል ነው። ምንም ብድር አልወሰዱም የምትለዋ እንዳትያዝ ብዬ ነው። መሻሻሎች አሉ። በኢንቨስትመንት የተሰማሩት ከልማት ባንክም ብድር ያገኛሉ። ለምሳሌ አሁን የሊዝ ፋይናንሲንግ የልማት ባንክ መካናይዜሽን ላይ ትራክተር፣ ኮምባይነር እና ሌሎች ማሽነሪዎችን በብድር እየሰጠ ነው ያለው። ስሞል ሆልደሩም የተወሰነውን ሴቭ አድርጎ 70-30 ነበር። አሁን ነው 60-40 ወይ 70-30 የሚል የሴቪንግ እና ብድር አገልግሎት አለ። አርሶ አደርም ትራክተር ጭምር እያገኘ ያለበት ስርዓት ስለተዘረጋ ምንም ብድር አላገኝ የምትለው እንድትስተካከል ነው። ሁለተኛው የመጋዘን ደረሰኝ አገልግሎት ነው። የመጋዘን ደረሰኝ አገልግሎት በፓይለት ሌቭል ነው እስካሁን ያለው። አሁን ላይ የኢትዮጵያ ምርት ግብይት ኢሲኤክስ የምንለው እሱ ወስዶ በአዋጅም ስልጣን ያለው እሱ ስለሆነ እንዲያስተዳድረውና አርሶ አደራችን በምርት ወቅት የምርት ዋጋ ዝቅ የሚልበት ከሆነ ሰርቲፋይድ የሆኑ መጋዘኖች አሉ። እዛ አስቀምጦ ቼክ ነው የሚሰጠው። ያስቀመጠውን ለምሳሌ 10 ኩንታል ጤፍ የሚያስቀምጥ ከሆነ የዛን የ10 ኩንታል ጤፍ ዋጋ 70%ቱን ከባንክ ብድር ማግኘት እንዲችል ሲስተም ተዘርግቷል። በትክክል ለተጠቃሚው ተደራሽ እንዲሆን የማስተዋወቅ ስራው ውስንነት አለበት። ይሄንን ደግሞ ኢሲኤክስ በደንብ ወስዶ መስራት እንዲችል ዳይሬክሽን ተሰጥቷል። እኔም አቶ ሰለሞንም የኢሲኤክስ ቦርድ አባል ስለሆን አንዱ የመጋዘን ደረሰኝ አገልግሎትን ኦንፕሌስ ማድረግ ነው። በፓይለት ደረጃ ዩኒየኖችም መሰረታዊ ህብረት ስራ ማህበርም አብዛኛው አርሶ አደር አባል ነው ተብሎ ስለሆነ የሚታሰበው ይሄን አማራጭ እንዳለና ሶስተኛው በተለይ አርብቶ አደር አካባቢ ላይ እንስሳቱን አስይዞ ብድር ማግኘት እንዲችል ነው። እዛ ላይ ያላለቁ ስራዎች አሉ። አንደኛው እንግዲህ ተንቀሳቃሽም ስለሆነ ላይቭ አኒማልም ስለሆነ ኢንሹራንስ ቢኖረው የሚል ጥያቄ አለ ከናሽናል ባንክ በኩልም ይሄንን ኢንሹራንስ በግብርና ሚኒስቴርም ፓይለት እየተደረገ ያለ ፕሮጀክት አለ። ተግባራዊ እንዲሆን ማድረግ ነው። እዚህም እዛም በርካታ ኢኒሼቲቮች አሉ። እነዚህን ኢኒሼቲቭ ዶቶቹን ማገናኘትና ወደ ተግባር መቀየር በሚፈለገው ልክ ለመስራት የግብርና ሚኒስቴር ወይም የብሔራዊ ባንክ ድርሻ ብቻ ሳይሆን የሁላችንም ድርሻ ነው የሚሆነው። ይህንን በዛ ልክ ብንወስድ ነው። ማዳበሪያ በመንግስት ነው የሚገዛው። ነገር ግን ከአብቁተ ጋር ብቻ ከሚሆን እኛም ብንሰራው የሚል ነው። ይህንን ወስደን እንየው። እንግዲህ በቢሊየን ብር የሚንቀሳቀስበት ስለሆነ ማዳበሪያ እናንተም ጋር ያው ብድር ይወስዳሉ አይደል? አርሶ አደሮቹ አንዳንዶች እኮ የመግዛት አቅም ችግር ሲኖር ብድር አክሰስ አድርገው ማዳበሪያ ገዝተው ካመረቱ በኋላ ብድራቸውን ይመልሳሉ።
ነገር ግን ከእናንተ ጋር ኮኔክት ይደረግ ከተባለ አሁን አፋርንም ወደ ሲስተም እያስገባን ስለሆነ እንደ አንድ አማራጭ እዛ አካባቢ የተነሳው እናንተን መጠቀም የሚል ስለሆነ ከአማራ ክልል ይመስለኛል ጥያቄው የተነሳው። ይሄንን ወስደን የምናየው ይሆናል። የመጨረሻው መልእክቴ ግን ለተጀመረው የሪፎርም ስራ የፌዴራል ህብረት ስራ ኮሚሽን ሳይሆን ሁላችንም በየደረጃው መተባበርና ማገዝ ስላለብን ለሪፎርሙ ስኬትና ውጤታማነት ሁላችንም እጅ ለእጅ ተያይዘን ሰርተን የተሻለ ነገር ለውጥ እናምጣ የሚል መልእክት ነው ያለኝ። አመሰግናለሁ። የክብር እንግዶቻችን እንዲሁም ክብር ኮሚሽነር ሁሉም እንግዲህ የመጥራት ያለባቸውን ጉዳዮች እንደ ጥያቄ የመጡትን ሁሉ እዚህ አብረውን ቆይተው እስከ መጨረሻው ውይይታችን አካል በመሆን ይህን ምላሽ ስለሰጡ በእናንተ ስም እናመስግናቸው። በጣም እናመሰግናለን። ሌላው ከተነሱ ጥያቄዎችና ሀሳቦች መካከል ብዙዎቹ የመጥራት የመረጃ ክፍተት እንዳሉ ሆነው ደግሞ ወደፊት መታየት ያለባቸው ብዙ ነገሮች ተነስተዋል። ከተጠቀሱት መካከል ግብርና ሚኒስቴር በኢኒሼቲቭ ወስዶ እየሰራ ያለ ስራ ያስመዘገባቸው ለውጦች አሉ። ደግሞ አሁንም አብረን እንሰራለን፣ እንተባበራለን፣ ኃላፊነታችን አይደል ወይ ጀምሬዋለሁ ስላለ ለባለፈውም እውቅና ለመስጠት ለሚቀጥለውም ጉልበት እንዲሆን ለማገዝ ለግብርና ሚኒስቴር ምስጋናችንን በዚህ አጋጣሚ እንድታደርሱልን በአክብሮት እንጠይቃለን። እናመሰግናለን። እንግዲህ አቶ ሰለሞን የብሔራዊ ባንክ እንግዲህ ምክትል ገዢ እንደመሆናቸው መጠን ከቀረቡ ጥያቄዎች መካከል ለውሳኔ ሰጪ አካላት ወይም ለፖሊሲ ሜከርስ የቀረበ ዳር የደረሰ ነገር እንዳለ ነግረውናል። ዛሬ ከተነሳባቸው ጥያቄ የተነሳ እኛ ወደ እሳቸው ስላለን እሳቸው ደግሞ ወደ ላይ ይፍጠን እንጂ እንዲህ ያሉ ጥያቄዎች አሉ እያሉ እንዲጠይቁ እድል ፈንታ የሚሰጥ ጥሩ ውይይት ነው ያደረግነው። ዛሬ እንግዲህ የገንዘብ ቁጠባና ብድር ህብረት ስራ ማህበር ቀንን ነው እያከበርን ያለ ነው። ተወያይተን ጨርሰናል። አለቀ ምን ያስፈልጋል ተብሎ አልተዘጋም። ክብር ኮሚሽነር እንዳስቀመጡት የሚነሱ ነገሮች ካሉ ሳይቆሙ እንዲቀጥሉ ተደርጓል። ይሄ ቀላል እድል አይደለም። በአጠቃላይ ግን ከተነሱት ነገሮች አንጻር የዕለቱ የክብር እንግዳችንን በመጨረሻ እንዳስቀመጡት ለሪፎርሙ እናንተ እያንዳንዳችሁ ለዚህ በዓል እንደራሴ ብቻ ሳትሆኑ ሪፎርሙ ቢፈጥር የምታነሷቸው ጥያቄዎች ሁሉ ምላሽ የሚያገኙ እንደመሆናቸው መጠን ለዚህ በብርታት እንድትሰሩ ምንድነው ቀደምም ሲል በደንብ ተነስቷል። የህብረት ስራ ማህበራት አጠቃላይ ምን አይነት አደረጃጀት አላቸው የሚለውን አጥንቶ እንዴት ቢጓዙ ውጤታማ መሆን ይችላሉ፣ የአመራር ስርዓታቸውን ለማዘመን ምን መደረግ አለበት፣ በሰለጠነ የሰው ኃይል ተመርተውና ዓለም አቀፋዊነትን እንዲላበሱ በማስቻል ረገድ በቴክኖሎጂ እንዲደገፉና እንዲያስፋፉም ጭምር ማገዝ ሪፎርሙ አንድ የያዘው የቤት ስራ ነው። ሌላው የግብርናውን ዘርፍ ግብአት ቴክኖሎጂ በማቅረብ ገበያ ላይ በመግባት እሴት በመጨመር ምርቶችን በመሰብሰብ እንደገና ደግሞ እሴት በመጨመር አምራቹ ጥሩ ተጠቃሚ እንዲሆን ተጠቃሚው ደግሞ ምርት እንዲያገኝ ማስቻል ላይ በዚህ በደንብ ታስቦበት እየተሰራ ነው ያለው። በፋይናንሱም ቢሆን የገንዘብ ቁጠባና ብድርን በማጠናከር በኢኮኖሚና ማህበራዊ እድገት ለውጥ ማስመዝገብ ብቻ ሳይሆን በትክክለኛ የፋይናንስ መንገድ ተደራሽ ያልሆኑትን አካታች ለማድረግ ይሄንን ሁሉ አልመው እየሰራ ያለ ሪፎርም ነውና የህብረት ስራ ማህበራትም በተዘረጋው ህግ መሰረት ተመርቶ መስራትና ከዛ ውስጥ ወጣ ገባ ሲያጋጥም ደግሞ አስፈላጊ የቁጥጥር ስርዓት ተዘርግቶ ያንን የማረም ውጤታማ የማድረግ ስራ ላይ ልሰራ ተዘጋጅቻለሁ። ይሄንንም ግማሽ አድርሻለሁ። በዚህ አካል መሆን የሚገባቸው አካላት በሙሉ ተባብረው እየሰሩ ነው። እያንዳንዳችሁ ማህበራት መሪዎችና የማህበራት አባላት ደግሞ የዚህ ሪፎርም እና አጠቃላይ ውጤት አካል መሆን ትችላላችሁ ወይ ነው ጥያቄው። ትችላላችሁ? እናመሰግናለን። ይሄ ዛሬ በጋራ የገባነው ቃል ሊያሰርጽብን የሚገባውን ቁጭት አጠር ባለ ስንኝ አባቴነ ቋጥሯታል። ምንድነው የቆጨው? አመሰግናለሁ። በነገራችን ላይ የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር አባል ነኝ። ቆንጆዬ ኤክሲኪዩቲቭ መኪና አለች። ትንሽ ቆጥቤ ብዙ ተበድሬ ማለት ነው። አመሰግናለሁ። ቁጭት ይላል ነገን አሻግሮ አይቶ ብልሁ ሲቆጥብ በልክ እየኖረ አምሮቱን ሲገድብ ምን ዋጋ አለው ባዩ ምን ዋጋ አለው አለ። ነገን ሳይመለከት በዛሬ ታለለ። ባለ ተስፋው ጓዴ ቆጥቦ ሲበደር ገቢውን ደምሮ ኑሮው ሲንሸራሸር አምሽቶ የገባው ያን ጊዜ ታለለ።
ምን ዋጋ አለው ባዩ ምን ዋጋ አለኝ አለ። አመሰግናለሁ። እንግዲህ ጥሩ በዓል እንድናሳልፍ እንደ ቤተ ዘመድ እንድንመክር ሁላችሁ ከየማህበራችሁ ልምድና ተሞክሮ ብዙ ነገር አካፍላችሁናል። ሁላችሁንም እናመሰግናለን። ከክልል ተጉዛችሁ ልምዶቻችሁን ቀምራችሁ ሰሞኑን በክልልም በከተማ አደረጃጀት ደረጃ ስታከብሩ ቆይታችሁ መጠቃለያ ላይ የተገኛችሁ እንግዶቻችንን በሙሉ ላቅ ያለ ምስጋናችንን በኮሚሽኑ ስም እየሰራን ለለውጡ በጋራ አሁንም አብረን እንቁም እንላለን። እስኪ ለራሳችሁ አንዴ